ونضع الموازين القسط ليوم القيامة والله يتخوف. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሪፋና የማሚ ቤተሰቦች እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። እነሆ ዛሬ በአዲስ ቪዲዮ ከች ብያለሁ። ከዛም በፊት ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ጀዛኩሙላሁ ኸይራን። እና ውዶችዬ እንደምትመለከቱት በጣም በሚያሳዝን ሁኔታ በእሳት እየተለበለብኩ እንጀራ እየጋገርኩ ነው። አላሳዝናችሁም? እኔ በጣም የከበደኝና መፍትሄ ያጣሁለት ነገር ነው። እንደዚህ በእሳት እንጀራ መጋገር እውነቱን ለመናገር ከብዶኛል። መፍትሄ አጥቼለታለሁ ማለት ነው። ታስታውሱ ከሆነ ከስንት ወር በፊት እንደዚህ በእሳት እንጀራ እየጋገርኩ የቀረስኩላችሁ ቪዲዮ ነበርና እዛ ቪዲዮ ላይ በእኛ ሰፈር በእኛ አካባቢ የቆጣሪ ችግር እንዳለ ነግሬያችሁ ነበር። የቆጣሪ ችግር እስካሁን ድረስ አልተፈታልንም። ባለቤቴም እንደዚህ በእኛ ሰፈር ያሉ ወንዶች ሂደው ነበር ማብራት ኃይል ሊያናግሩ፣ ነገር ግን ምንም መፍትሄ አላገኙም። እኛ ጋር ያለችው ትራንስፈር ትንሿ እንደሆነች እና እሷ ደግሞ ብዙ ቆጣሪ የመያዝ አቅም እንደሌላት ትልቁ ትራንስፈር ሲቀየርላችሁ የዛኔ ቆጣሪ እንሰጣችኋል ምናምን ብለው ነው የመለሷቸው እና በጣም የሚያስጠላ ነው። በኤሌክትሪክ ምጣድ መጠቀም የቻልን፣ ነገር ግን በቆጣሪ ችግር እንደዚህ በእሳት እየተለበለብን ነው። ብዙ እናቶች እንደዚህ እንደኔ ቆጣሪ እየፈለጉ ነገር ግን ቆጣሪ ስላላገኘን ብቻ እንደዚህ እንትን እያልን ነው እና በጣም ያሳዝናል። አላቅም እና እኔ ከብዶኛል። ወይ ካልሆነ መልሼ ልሰደድ እንጂ እንደ መፍትሄ እንግዲህ እውነቱን ለመናገር የአረብ ሀገር ስራ እንደዚህ አይከብድም እኮ እንደዚህ እንጀራ እንደመጋገር ምናምን። ያው የአረብ ሀገር ምንድን ነው አንደኛ ከቤተሰብ ርቆ መኖሩ ከባድ ነው። ሁለተኛ ደግሞ የራሳችንን ህይወት ሳንኖር እድሜያችን እየሄደ ጊዜያችን እያለፈ ነው እና ያ ነገር ስለሚሆን ነው እንጂ የአረብ ሀገር ስራ እንደዚህ በጣም አድካሚ አይደለም። እንግዲህ ያው ልቀልድ ብዬ እንጂ መልሶ መሰደዱ መፍትሄ አይደለም፣ ደግሞ አላደርገውም። እንግዲህ አላህ ሱብሃነሁ ወተዓላ ብዙ ነገራቶችን እንግዲህ መፍትሄ ያብጅልኝ እና ወይ ደግሞ ይከብዳል። አሁን በመሰረቱ ወደ ከተማ እንደዚህ ቆጣሪ ያለበት ቤት መከራየት ይቻል ነበረ። ግን ብዙ አመት ለፍቼ የሰራሁትን ቤት ለቅቄ መሄዱ ትንሽ ከብዶኛል። እንግዲህ ወይ ካልሆነ ትልቁን ጄኔሬተር ገዝቼ ካልተጠቀምኩ እንደዚህ አይሆንም ማለት ነው። ጄኔሬተር በናፍጣ የሚሰራውን 50,000 ብር ነው 40,000 ብር ነው ብለዋል። እንግዲህ እሱንም ቢሆን ገዝቼ በሱ እጠቀማለሁ እንጂ እንደዚህ እናቶቻችን እንደዚህ እየተቃጠሉ ቤተሰብ ማለት ለብዙ ቤተሰብ እየጋገሩ ሁሌ ስለሚጋግሩ ነው መጨረሻ ላይ የልብ ታማሚ የሚሆኑትና የሚገርማችሁ ነገር ፍግ ወይም ደግሞ ኩቦት ከሆነ ትንሽ እንኳ እሳቱ ያው ይጨሳል እንጂ እሳቱ እንደዚህ ይቀንሳል ማለት ነው። እንደዚህ አይለበልብም። ግን እኛ ከብት ምናምን የሌለን ደግሞ የግዴታ በእንጨት ነው እና የምንጠቀመው። እና እንግዲህ ሁዶችዬ ዱዓም አድርጉልን። እንግዲህ ትንሽ ስለተሰማኝና በጣም ስላስጠላኝ ነው ቪዲዮ ልሰራላችሁ እንደዚህ እንትን ያልኩት ማለት ነው። እና ብዙ አጋጣሚ ደግሞ ኢትዮጵያ ውስጥ ያላችሁ እናቶች እኔን የምትከታተሉ ካላችሁ ምናልባት ከጠቀማችሁ እንደውም በእርግጠኝነት ይጠቅማችኋል። እንጀራ ስትጋግሩ ለምሳሌ የ5 ቀን የ4 ቀን እንደዛ እንጀራ ስትጋግሩ በፊት እኔ እንጀራው ይበላሽብኝ ነበር፣ ይሸብትብኝ ነበር ማለት ነው። ግን አንዲት አክስቴ ጀዛዋን አላህ ይክፈላትና ነገረችኝ፣ የሆነ መላ ሰጠችኝ። ቅድሚያ የእንጀራ ፌስታልሽን ታጥቢያለሽ፣ ከዛ ከሞሆዶ ወይም ደግሞ መሶብ የእንጀራ መሶብሽን አድርገሽ ታዘጋጃለሽ አለችኝ። ከዛ በቃ
ሶስት እንጀራ ካወጣሽ በኋላ መልሰሽ ሶስቱን እንጀራ ምጣዱ ላይ ታሞቂዋለሽ። ከዛም በኋላ እንደገና እጅ አለማብዛት ነው። በውሃ በምናምን እንጀራውን እንትን አለ ብዙ ጊዜ እጅ አለማብዛት አለመንካት። የሚገርማቸው ነገር ሞከርኩት ግን ጠቅሞኛል። የእሷ መላ ጠቅሞኛል። እውነቱን ለመናገር እንጀራ እስከ 5 ቀን ሳይበላሽ እየቆየልኝ ነው። በፊት በቃ ከ3 ቀን አያልፍም ነበረ። አሁን ላይ ግን እስከ 5 ቀን እንጀራ ሳይበላሽብኝ እየተጠቀምኩ ነው እላችኋለሁ ውዶችዬ። የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ